ሰላም ሰላሜ ቲዩ ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ? የቤተሰቦች ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁ። ዛሬ ደግሞ ሁለተኛው ጉዞ የሴትዬን የማዳሜን ስራ ቦታ ላሳያችሁ ነው። ተከታተሉኝ ቤተሰብ እስከ መጨረሻው። ቪዲዮውን እስከ መጨረሻው እያያችሁ ላይክ ሼር እያደረጋችሁ ማበረታታችሁን እንዳትረሱ። ላለው ቤተሰብ እና እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ጉዟችን ከሰውየው ጋር ነው ማለት ነው። እንግዲህ ሹፌር የለም ወዲህ ሶጥ ወዳ ሶጥ ማለት የለም። እና እንዴት ናችሁ ቤተሰብ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም እኔ ጋር እግዚአብሔር ይመስገን። አይዞሽ፣ ሰላም፣ በርቺ፣ ጎበዝ፣ ጠንከሬ ስለምትሉኝ ከልብ በጣም አድርጌ አመሰግናለሁ። እህት ወንድሞቼ በጣም አድርጌ አመሰግናለሁ። እኔ ቪዲዮ ለመልቀቅ አልመቼ እያለ ነው እንጂ የእናንተ ማበረታታት በጣም አመሰግናለሁ። ከልብ ነው የማመሰግነው። ቤተሰብ ተከታተሉኝ። እንግዲህ የሴትዬን ስራ ቦታ ላስጎበኛችሁ ነው ዛሬ ማለት ነው። ተከታተሉ ቪዲዮውን እስከ መጨረሻው። ዱባይን ለማታውቋትም እንዲሁ ዱባይን እያስጎበኘኋችሁ ነው ዘንድሮ። አሁን እያስተዋወቅኳችሁ ነው። ያው ተከታተሉ እስከመጨረሻው። ምክንያቱም በድምጽ ነው የማደርገው። የልጆቹ ታብሌት ሰውየው ያወራል ስልክ በጣም ረጅም ሰዓት ነው ስልክ የሚያወራው እና የእሱ ድምጽ ይገባልኝ። የልጆቹ ታብሌት በጣም ነው የሚጮኸው። እንደዛ እየሆነብኝ ነው የእነሱን ድምጽ አጥፍቼ በእኔ ድምጽ የማደርገው። ተረዱኛላችሁ ብዬ ተስፋ አደርጋለሁ ቤተሰብ። እናማ እንግዲህ ሴትዬ ከስራ ውጥት ስትል ታያዋታላችሁ መጨረሻውን ህይወት። ቤተሰብ እንዴት የሚያማምር ቦታ እንደማስጎበኛችሁ ቪዲዮውን እስከ መጨረሻው አብራችሁኝ ሁኑ። ሴትዬን መጨረሻውን አሳያችኋለሁ። መጨረሻውን አሳያችኋለሁ ቤተሰብ። እስቲ እስከ መጨረሻው እዩት። ዱባይን ለማታውቁ በዛው እየጎበኛችሁ ማለት ነው። ምርጥ ጽዶች፣ የባህር ዳር ጽዶች የሚመስሉ አሉ። ምርጥ ቦታ ነው እየቀረስኩላችሁ ያለሁት ቤተሰቦቼ። የሴትዬን ስራ ቦታ ደግሞ ስንደርስ አሳያችኋለሁ ማለት ነው። አሳያችኋለሁ እስከ መጨረሻው ብቻ እናንተ ተከታተሉኝ። እምቧለሌ ጥምጥም ነው የምንዞረው እኮ ብታዩት ማለት ነው። እምቧለሌ ጥምጥም መንገዱ የእሷ ስራ ቦታ መንገድ። አሁን ደግሞ የትምህርት ሰዓት ስለሆነ ባሶቹ ራሱ ወዲና ወዲህ እያሉ ነው። ታክሲዎቹ በስማ እና ዱባይ ያላችሁ ልክ እንደባለፈው ኮሜንት አስቀምጡልኝ። እኛም ዱባይ ነን ያለነው እያላችሁ ማለት ነው ቤተሰብ። እስኪ ጎብኟትኝ በትንሹም ቢሆን ዱባይን። እንዲሁም ለመስቀል በዓል ክርስቲያን የሆናችሁ እህት ወንድሞቼ ወገኖቼ እንኳን አደረሳችሁ እያልኩኝ በዛውም ቤተሰብ እንኳን አደረሳችሁ። መልካም መስቀል መልካም በዓል ይሆንልን።
እና ተከታተሉ ቤተሰብ እስከ መጨረሻው ቪዲዮን ላይክ ሼር እያደረጋችሁ ማለት ነው። ኪዳነ ምሕረት እናታችን በያለንበት ሁላችንም ትጠብቀን። በስደት ላይ ያለነውን በሰላም ለሀገራችን ታብቃን። እየደረስን ነው በነገራችን ላይ ሴትዬ የስራ ቦታ ማለት ነው። ቤተሰብ ይህ ነው የሴትዬ ስራ ቦታ ማለት ነው። እዚህ ጋር ነው የምትወጣው። እንጠብቃት አብረን። እዚህ ጋር ነው የምትወጣው የሴትዬ ስራ ቦታ ማለት ነው። እዚህ ጋር ነው የምትወጣው። ይኸው ሰውየው በቆመበት ማለት ነው። የሴትዬ ስራ ቦታ የምትወጣው እዚህ ጋር ነው። ይኸውላችሁ ሰው እየወጣ ነው። ስራ ቦታ ያለው እየወጡ ነው። እዚህ ጋር ነው የምትወጣው። ያው እንግዲህ ሴትዮዋ ስትመጣ ፊት ለፊት ስንገጣጠም ካሜራ ላይ ትላላችሁ። እንግዲህ የምትመጣው እዚህ ጋር ነው። የቀረጽኩት ነው እንጂ አሁን ትመጣለች። ቁመን እየጠበቅናት ነው። በነገራችን ላይ እኔ የምቀርጽ ማለት ነው ቤተሰብ ስራ ቦታዋ እንግዲህ መታ ልክ መኪና ውስጥ ስትገባ አልቀረጽኳትም ማለት ነው። ምክንያቱም ልጁ ከኋላዬ እያየኝ ነበር። ካሜራውን ወደ ሌላ ቦታ ዞርኩት እሷ ስትመጣ ማለት ነው ቤተሰብ እና እንደዛ ሆኖ አልፏልኝ። ለማንኛውም ገብታ እየሄድን ነው ማለት ነው። ይኸው የስራ ቦታዋ ሰፈር ይህን ይመስላልኝ። ሴትዬ ባንክ ቤት ነው የምትሰራው በነገራችን ላይ እና ጉዞአችን ቀጠልን ትላላችሁ። ይኸው የስራ ቦታ ሰፈሯ ነው። ይሄ በጣም ነው የሚያምረው። ቆንጆ ነው ስራ ቦታዋ። ጽድት ያለ ነው። ደስ የሚል ሰፈር ነው ብታዩት። ሁሌ ነው የምንመጣው በነገራችን ላይ ሁሌ ይሄን ቦታ ሳልረገጥበት የዋልኩበት ቀን የለም ብላችሁ አታምኑም ቤተሰብ። በቃ ሁሌ ነው የምመጣው። ሹፌሩ ሳለም አሁን በሰውየውም ሁሌ ነው የምንመጣው። አሁን በቃ ከስራ ቦታዋ እየወጣን ነው። ይኸው ባሶቹም አሉ ምናምን። አይጉድ ትላላችሁ። ግን ለማንኛውም ቤተሰብ ላይክ ሼር እያደረጋችሁ አበረታቱኝ የምር አበረታቱኝ ቤተሰብ። የእናንተ ማበረታታት ለእኔ ጥንካሬ ነው እና ስለምታበረታቱኝም ከልብ አመሰግናለሁ ጋይስ። ላይክ ሼር ማድረጋችሁን እንዳትረሱ። በጣም መንገዱ ዝግትግት ነው የሚለው። ዝግትግት ታውቃላችሁ። በአሁን ሰዓትማ በቃ ትምህርት ቤት መከፈቻው ሰዓት ነው።
በቃ ዝግትግት ነው የሚሉ። ከዚህ አንስተን ሄደን እንግዲህ አስቡ ልጆቹ ምን አይነት ትምህርት ነው የሚማሩት? እኔስ ምን አይነት ስራ ነው የምሰራው? እንደው ብታዩ በጣም ነው የሚያስጠላው። በጣም ነው መንገድ የሚዘጋጋው። ያው እስካሁን ቁመን ደግሞ መሄድ ጀመረን ማለት ነው። ፊት ለፊት ያለው ጋር ሰዎች ስላሉ ስለማይመቸኝ ነው። ፊት ለፊት ያለውን መንገዱን ብቀርጽላችሁ በጣም ወይኔ ዝግትግት ብሏል እንጂ ሴትዬ ግን ፊት ለፊት ትንሽ ትንሽ ትታያለሽ። መዋረድ ማለት ይሄኔ ነው። መዋረድ ማለት ይሄኔ ነው ቤተሰብ እና ትንሽ ትንሽ የሆነ ሰዓት ላይ ታይታ ነበረ። እና ቤተሰብ አመሰግናለሁ ላይክ ሼር ስለምታረጉ ስለምታበረታቱኝ። ደግሞ እንዳይበዛባችሁ ቪዲዮ እንዳይበዛባችሁ ግን እስከመጨረሻው እያያችሁ አበረታቱኝ። ቤተሰብ እወዳችኋለሁ። ባይ ባይ